በአካባቢሽ ያሉ ሰዎች ቦርጭ ሳይኖራቸው የሚፈልጉትን ልብስ ሲለብሱ አንቺ ፎቶ ለመነሳት ስታስቢ ግዴታ ቦርጭሽን ወደ ውስጥ መደበቅ ሲኖርብሽ፣ እንደገናም ደግሞ ትልልቅ ልብሶችን በመልበስ ያለሽን ቦርጭ ለመሸፈን መሞከር፣ ይህ ሁሉ እጅግ የሚያሰለች ነገር ነው። እናም እህቴ ይህ ቪዲዮ በሳይንሳዊ መንገድ የተደገፈ ያለምንም ጂም እንዲሁም ደግሞ በቤት ውስጥ እንዴት አድርገሽ ቦርጭ መቀነስ እንደምትችይ የሚያሳይ ነው። ቪዲዮን ከመጀመራችን በፊት ሰብስክራይብ እና ላይክ ማድረግ እንዳትረሱ። ስለዚህ የመጀመሪያውን ነገር እንነጋገር። ውፍረትን ለመቀነስ ወይም ደግሞ ቦርጭን ለመቀነስ ግዴታ ደስ የማይሉና የማይጣፍጡ ምግቦችን መብላት አይጠበቅብሽም። ነው ሳይንስ ያለው ክሎሪክ ዴፊሽንት እና ካሎሪ ዴንሲቲ ላይ ነው። ክሎሪክ ዴፊሽንት እና ካሎሪ ዴንሲቲ ስንል ሁለት የተለያዩ ነገሮች ሲሆኑ ክሎሪክ ዴፊሽንት ማለት የምትበዩ ካሎሪን በላይ ማቃጠል መቻል ማለት ነው። እሱም ብቸኛው ሳይንሳዊ ቦርጭ የመቀነሻ መንገድ ነው። ታዲያ ይህንንም ሀሳብ ስንከተል ብዙ ሰዎች የሚሳሳቱት ትልቅ ካሎሪን ያላቸውን ጥቂት ምግቦች በመብላት ራሳቸውን ማስራብ እንዳለባቸው ነው። በፍጹም ስህተት ነው። ይህም ደግሞ የሆነበት ምክንያት ቮሊዩም ኢቲንግ የሚባል ነገር ስላለ ነው። ይህንንም ስንል አንድ ካፕኬክ እና ስትሮበሪዎችን እንውሰድ። ሁለቱም እኩል የሆነ ካሎሪን አላቸው። ነገር ግን በልተን ሊያጠግበን የሚችለው የተለያዩ ስትሮበሪዎቹ ናቸው። ካፕኬኩን ከበላነው በኋላ ከጥቂት ደቂቃዎች በኋላ ይርበናል። ታዲያ ብዙ ሰዎች ካፕኬኩን በልተው ራሳቸውን ማስራብ ቦርጭን ያጠፋል ብለው ሊያስቡ ይችላሉ። ነገር ግን ካፕኬኩን በስትሮበሪው ብንተካውና ጠግበን ብንውል ለሰውነታችንና ለጤናችን ጠቃሚ የሆኑ ነገሮችን ማግኘት እንችላለን። ይህም ጥቂት ምግብ በልተን ራሳችንን ከማስራብ ለሰውነታችን ጠቀሜታ የሚሰጡ ምግቦችን ጠግበን በመመገብ ቦርጫችንን ማጥፋት እንችላለን። ምግቡ እንደሚቀማ ሰው ቶሎ ቶሎ መብላት ነው። ይህም ደግሞ ያለብንን ረሃብ ሊያስታግሰን ይችላል። ነገር ግን ሰውነታችን መጥገብ አለመጥገቡን እንዳይለይ ያደርገዋል። ምክንያቱም ቶሎ ቶሎ በምንመገብበት ሰዓት ሰውነታችን ምግቡን ወደ ውስጥ ማስገባቱን ብቻ ነው እንጂ ወደ አእምሯችን መጥገብና አለመጥገቡን ሊያስተላልፍ ይችላል። ይህም ደግሞ ከመጠን በላይ የሆነ ምግብን እንድንወስድና ቦርጭ እንድናወጣ ያደርገናል። ለዚህም መፍትሄ የሚሆነው በተቻለ መጠን በምንበላበት ሰዓት ጊዜን መስጠት ነው። በምናኝክበት ሰዓት ጊዜያችንን ወስደን ማኘክ። ምክንያቱም ይሄ ለሰውነታችን ወይም ደግሞ ለዳይጀስቲቭ ሲስተማችን ጊዜ ይሰጠዋል። ይህም ለቦርጭ መቀነስ ከፍተኛ አስተዋጽኦ አለው። ሌላኛው ደግሞ ከአቅማችን በላይ መመገብ። ሰውነታችን መጥገቡን እየነገረን እኛ ግን ከአቅማችን በላይ ራሳችንን የምንመግብ ከሆነ ሰውነታችን መቀነስ ወይም ቦርጫችንን መቀነስ በጭራሽ አንችልም። ስለዚህ ሰውነታችን ከ80% በላይ መጥገብ የለበትም። ለምሳሌ የጃፓኖቹን ሃራ ሃቺቡ የሚባለውን ሜትድ ስንመለከት ሰውነቱ ጢም እስኪል ወይም ደግሞ መራመድ እስኪያቅተው ድረስ መመገብ እንደሌለበት ያስተምረናል። ይህም ደግሞ ከድሮ ጀምሮ እስካሁን ድረስ ቦርጭን እንዳያወጡ ወይም ደግሞ ቦርጫቸውን ለማጥፋት የሚጠቀሙበት መንገድ ነው። አሁን ደግሞ በመጠጥ እንዴት አድርገን ቦርጫችንን ማጥፋት እንዳለብን እንነጋገር። ጠዋት ከእንቅልፋችን ስንነሳ ለብ ያለ ውሃ ውስጥ ሎሚ በመጨመር ከተቻለም ደግሞ አፕል ቪኒገርን በመጨመር መጠጣት ቦርጫችን እንዲጠፋና እንዲቀንስ ከፍተኛ አስተዋጽኦ ያደርጋል። መጀመሪያ ጊዜ ስትሞክሪው እጅግ የሚመርና የማይጣፍጥ መጠጥ ነው። ነገር ግን በሰውነትሽ ውስጥ ያሉትን ስቦች ለማጥፋት ከፍተኛ አስተዋጽኦ አለው። በቤት ውስጥ ሆነን ልትሰሪያቸው የምትችያቸውን ስፖርቶች በጥቂቱ ላሳይሽ። ከላይ የነገርኩሽን እነዚህን በሳይንስ የተረጋገጡ የቦርጭ መቀነሻ መንገዶች ከተከተልሽ በእርግጠኝነት ቦርጭሽ ይጠፋል። እናም እህቴ ከአንቺ የሚጠበቀው እነዚህን ነገሮች ማድረግ ብቻ ነው። እንደዚህ አይነት አስተማሪ ቪዲዮዎችን ማየት ከፈለጋችሁ ሰብስክራይብ እና ላይክ ማድረጋችሁ እንዳይረሳ። መልካም ቀን።